እኔ ከልጅነቴ ሰንበት ተማሪ ሆኜ ነው ያደኩት እና የምናገረው ስለሚቃወሙት ነው። ምክንያቱም ወንጌል ብቻ ለምን አይሰበክም? ወንጌል ብቻ ለምን አይነገርም? ስለመናፍስት ሁሌ ለምን እንደዚህ ይናገራሉ? ምክንያቱም እናንተ ከመጣችሁ በኋላ ማለት ነው። እና እኔ ሁሌ የምመልሰው ምንድነው ቤተክርስቲያን እኔንም አሳድጋኛለች። በቤተክርስቲያን ነው ያደኩት። ከልጅነቴ ቅዱስ ቁርባን ሳላቋርጥ ነው ያደኩት። በዚህ አጋጣሚ መናገረው ማለት ነው ከልጅነቴ ምክንያቱም እናቴም በፈራህ እግዚአብሔር ነው ያሳደገችኝ እኔንም እና ያለ አባት ነው ያደኩት። ግን እናታችን እንደ አባት እንደ እናቱን አስታሳድገን የእግዚአብሔርን በቃ ፈራህ እግዚአብሔር በቃ ምን ልበልክ በህይወት የለችም እናቴ። በዚህ አጋጣሚ ያው እንዳላቋርጥ ነው እንባዬ መጣው ለቶ ይሄኛውንና እና ወደ ቤተ ክርስቲያን ማለት እንድንገሰግስ ስታደርገን እናታችን በጧት እሷ ተነስታ ኪዳን ትሄዳለች። እኛ ተኝተን ነው ታገኘን እና በጧት ክርስቲያን አይተኛም ትለናለች። ልጅ ሆነን ስታሳድገን ማለት ነው። እና ተነሱትና ይዘው የመጣችውን ጸበል ላያችን ላይ አርከፍክፋ ነው የምታስነሳን። እና በቃ ገና በጧቱ በቃ ተቀድሳችሁ ትነሳለች። እና ስንነሳ ራሱ ማለት ስንተኛ ማታ ጸልየን እንድንተኛ ታስተምረን ነበረ። እና ዝም ብለን እንኳን ረስተን ብንተኛ ወይኔ አልጸለይንም፣ ምክንያቱም ተቀስፈን ምናድር ይመስለን ነበር። እና ተሸፍነን አባታችን ብለን በተኛንበት እንተኛለን ማለት ነው። ማለት ፍርሃት ስላለን እና ፉካሪ ኢየሱስ ምናምን የሚባለው ድሮ አለ አይደለ ታነብልን ነበረ እናታችን። እና በዚህ ውስጥ አድጌ ግን በጣም ብዙ ፈተናዎች ገጠሙኝ። ምክንያቱም ያ ፈተና ምንድነው ስለ መናፍስት ከልጅነቴ እኔ ባቅ ኖሮ ይሄን ፈተና አልጋፈጠውም ነበረ። ነገር ግን ለበጎ ነው። ምክንያቱም ክርስቲያን ያው በፈተና ያልፋል። ያው በልጅነቴ በዚህ በቤተ ክርስቲያን ባድግ ወንጌልን እየተማርኩ ነው ያደኩት እና የእግዚአብሔርን ነገር ብዙም ባይሆን በጥቂቱ እናውቃለን ማለት ነው። ስለዚህ ስለ መናፍስት ግን ስላላወቅን ተጎድተናል። ለምን አሁንም ያሉት ሰባኪያን አባቶቻችን፣ ወንድሞቻችን፣ መምህራን በሙሉ ይሄን ነው ማስተላለፍ የምፈልገው። ምክንያቱም በሰንበት ተማሪ ያሉት ልጆች በቃ በዓለም ያሉት ልጆች ብቻ ወንጌል ተዘርግቶ የሚማሩ ተማሪዎች ስለ መናፍስት አትማሩ፣ አትወቁ፣ ምን ያደርግላችኋል፣ መንፈስ ምንድነው ምናምን